አንዳንድ ጊዜ ስትጸልዩ በአማርኛው የወዲስዋ መላእክት ስትጸልዩ በማህበር ጸሎት በሰንበት ትምህርት ቤት እንዴት እንደ ከሰማያት እንደ ምስኪን ወርዶ ትላለች። ምስኪን ከሰማይ ይወርዳል እንዴ? ይወርዳል አይባልም። ተመልከቱ። እንዴት እስኪ በሉት። ሁልጊዜ የምትሉትን በሉ እንጂ እንዴት እንደ ምስኪን ከሰማያት ወርዶ ከሰማይ የወረደ ምስኪን አይታችሁ ታውቃላችሁ? ይል እንዴት ከሰማያት ወርዶ እንደ ምስኪን በድሃ ቤት አደረ ነው። ወደዚህ ነው የሚቀጸለው እንጂ ወደዚያ ሲቀጸል ይበላሻል አላችሁ። ያለ ቦታቸው ሲቀመጡ ቃላቱ ራሱ ችግር ያመጣሉ። እንዴት እንደ ምስኪን ከሰማያት ወርዶ አይባልም። እንደ ምስኪን ከድሃ ቤት አደረ። አፍቀረ ወለተ ተመልከቱ። ትህት የሆነች የተዋረዱትን ሰዎች ልጅ ብላቴናይቱን መረጠ። ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት። ከመላእክት ረቂቅ አካል ብሩህ አካል ይልቅ የሰው ድኩም አካል አፈር ትቢያ የሆነ እንደምን መረጥከው? ሀዲጎ ተሳ ወተሳተ ነገደ የሚባለው እኮ ራሱ 99ኙን ነገደ መላእክትን ትቶ ማለት እዚያ ላይ ትቷቸው ማለት አይደለም። በዚያ ላይ የሌለው ነው። ትቶ ማለት የነሱን አካል ልልበስ ሳይል ጥሩ ልብስ ለብሼ ወደ ተዋረደ ወደ ጠፋው ግዛት ልሂድ እንደሚል ባለስልጣን ሳይሆን እዚያው መጥቶ የተጎዳነውን የኛኑ ልብስ ለብሶ እኛን ይዋጅ ዘንድ በእኛው ልብስ፣ በእኛው አካል፣ በእኛው መልክ፣ በእኛው ገጽ፣ በእኛው ሁኔታ፣ በእኛው ቁመት፣ በእኛው ደረት፣ በእኛው መመላለስ፣ በእኛው ምድር ተገለጠ። ለምን ስትሉት አንሶሶ ተመልከቱ ውስጥ ዓለም ይውላችሁ በዚህ ዓለም ተመላለሰ ይላል ቅዱስ ኤፍሬም። ለምን? እስመ መሐሪ ውእቱ መፍቅሬ ሰብእ ቸር ሰው ወዳጅ ስለሆነ። እስኪ በሉላችሁ ቸር በዚህ ዓለም ተመላለሰ በሉ። ለምን? ቸር ሰው ወዳጅ ስለሆነ። በቃ ምክንያቱ ይሄው ነው።